እቺን አጠር ያለች ቪዲዮ ላሰማችሁ። ቁርአን ላይ ኢሳ አልሞተም ተብሎ አልተጻፈም። አትሊስት የነሱ ኢሳም ቢሆን ያዝልኝ። ኢሳ አልሞተም አይልም ቁርአን፣ አልተጻፈም። እንዲህ አይነት ተከታዮቻችን አሁን ይሄን ቪዲዮ የሚሰማ ሰው ቃል በቃል ኢሳ አልሞተም የሚባል ቁርአን ላይ ተጽፎ ከሆነ ለክርስቲያኑ አሰሙት፣ እስቲ አሳዩት። ኢሳ አልሞተም፣ ኢሳ አልተገደለም፣ ኢሳ አልተሰቀለም አይልም ቁርአን። እነዚህ ሶስት ፖይንቶች የኢሳ መሞትና መነሳቱ ክዶታል። አልሞተም አይልም ቁርአን፣ አልተሰቀለም አይልም ቁርአን፣ አልተገደለም። ኦኬ፣ ይህን ያክል ከሰማን ይበቃናል። ይህ ወገናችን በዘዌ የዛሬ 5 ዓመት አካባቢ ላይ ዋትስአፕ ላይ ውይይት አድርገን ነበረ። ከእስልምና ወደ ክርስትና ወጣው የሚል ሰውዬ ነው፣ ግን እስልምና ላይ የኖረ ክርስቶስ እንዳልተሰቀለ ራሱ ማስረጃ እንዳለ አያውቅም። ይሄ ወገናችን በነገራችን ላይ የገረመኝ እሱ ብቻ አይደለም፣ የዚህን ሰውዬ ንግግር ቃል በቃል ኮፒ ያደረገው ይሄ ወገናችን፣ ያው ወደ ፕሮቴስታንት ነው ሄደው የራሱ ይህንን ኮፒ ያደረገው ወገናችን በረከት ከሳምንታት በፊት ከኔ ሲወያይ ራሱ ለኢየሱስ ክርስቶስ አለመሰቀል ማስረጃ አድርጎ ይህንን ቃል ሲጠቀመው ነበር። አንዳንድ ሰዎች እኮ አላዋቂ መሆናቸውን ራሱ ካላወቁ በጣም ከባዱ አደጋ እሱ ነው። አንድ ሰው ራሱን አዋቂ አድርጎ ከተመለከተ አላዋቂነቱን ካላወቀ ከዛ ሰው ጋር እመነኝ 1,000,000 ማስረጃ ይዘህ ብትቀርብ ከዛ ሰው ጋር መግባባት አትችልም። ምክንያቱም አላዋቂነቱን ራሱ አያውቀው፣ መልሶ አያውቀውም፣ አይረዳውም። ሰው እኮ አማርኛ መጽሐፉን ራሱ መንፈስ ካልተገለጠልህ አይገባም። ሰውም አምላክም ነው ሲል እኮ አሜን ብሎ የተቀበለ ፍጥረት መጥቶ ላንተ እንደዚህ በቋንቋ ብልጣብልጥ ጨዋታ ሊጫወትባቸው ሲፈልጉ ከዚህ ሰው ጋር ምንድን ነው ብላችሁ የምታወሩት? ደግሞ እኮ የሚገርመው እሱ አይደለም ቻሌንጅ የሚያደርገኝ ሰው አለ ሲሉ ስብሃነ ግን ከመሳቅ ውጭ ወላሂ ምንም አይደለም፣ ፈገግ ከማለት ውጭ ምንም አይደለም። ምክንያቱም አሁን ቻሌንጅ ለከማረግ ቀርበው እኮ አንድ ቃል ብትጠይቀው አብራራልኝ ብትለው ቃሉን ራሱ አላውቀውም ሊል ይችላል። ግን ቻሌንጅ ላይ ያደርገኝ የሚችል ሰው አለ ምናምን የሚችል ሰው አለ ሲባል ራሱ በቃ የዓለማችን ምርጡ ስኮላር ነው እሱ። ሌላ የለም ቻሌንጅ ላይ ያደርገው እንጂ አላኩላ ቪዲዮን እናንተ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉን እንዳትረሱ። ወደ ማስረጃው ልግባ እስኪ። ቁርአን ውስጥ ላይ ኢሳ አልተገደለም አልተሰቀለም የሚል የለም። አልገደሉትም አልሰቀሉትም ነው የሚለው የቁርአን አንቀጽ ብሏል። አዎ እንደዛ ነው የሚለው። ነገር ግን እንምጣ እስኪ ሌላ አንቀጽስ የለም ወይ? ክርስቶስ አልተሰቀለም አልተገደለም ብቻ ሲሆን እንዳልሞተ የሚያሳይ ማስረጃ የለም ብሎ ሲሞግቱና ሲናገሩ አያቸዋለሁ። እቺን ተረት እስኪ ባንዴ ላስወግዳት ኢንሻአላህ። ወደ ማስረጃው ልግባ። አምላካችን አላህ ሱረቱ ኒሳ ላይ ምዕራፍ 4 ከቁጥር 157 ላይ አንድ ነገር ይናገራል። ወቀውሊሂም ኢና ቀተልና አልመሲህ ዒሳ ኢብነ መርየም ረሱሉላህ፣ አልመሲህ ኢሳን የመርየምን ልጅ ገደልን በማለታቸው ረገምናቸው። ለምንድን ነው የተረገሙት ስንል ያላደረጉትን ያልገደሉትን ነገር ገድለናል ብሎ ስለተናገሩ ነው። አንቀጹ በራሱ ሲጀምር አይሁዶች ለምንድን ነው የተረገሙት ብለን ካሰበን ያላደረጉትን ያልገደሉትን ነገር ገድለናል ስላሉ ነው። አንቀጹ ምን እንዳልሞተና እንዳልተገደለ እዛው ቦታ ላይ በቃ እነሱ አልገደሉትም አልሞተም። ከሞተማ ከገደሉት እኮ ከሞተ አልገደልን ማለታቸው የሚያስረግማቸው ነገር የለም። ሞቷል፣ ኦልሬዲ ገድሎታል። አንቀጹ በራሱ ምንድነው የሚናገረው? አልገደሉትም አልሰቀሉትም። ለምን? አንቀጹ ወደፊት ይሄድና ወቀውሊሂም ኢና ቀተልና አልመሲህ ዒሳ ኢብነ መርየም ረሱሉላህ ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ነገር ግን ተመሰለባቸው። ወኢነ ለዚነ እክተለፉ ለፊ ሸክ ሚንሁም ማ ለሁም ቢሂ ሚን ዒልም አለ። በእርሱ ላይ ጥርጣሬ ከመከተላቸው እርስ በርሳቸው እንኳን ከመለያያት በዘለለ ምንም አይነት እውቀት የላቸውም። ኢለቲባዕ ዘን እንደ አሁን አሉ ወንጌላቶች ብሎ የያዙት የለም። ወሬ ከማውራታቸው ግምታዊ ወሬ ከመለፍለፋቸው በዘለለ ስለ ኢየሱስ ምንም አይነት እውቀት የላቸውም ብሎ ጌታችን አላህ አረጋገጠ። ታዲያ ምን ሆነ? ወማ ቀተሉሁ የቂና በእርግጥ ግን አልገደሉትም። በል ረፈዐሁ ላሁ ኢለይህ ወካነ አላሁ ዐዚዘን ሐኪማ። ከዛ በኋላ በሌላ አካል ሞተ በሌላ አካል ተገደለ እንዳንሉና እንዳይሞትና እንዳይገደል ምን አደረገው? አላህ ወደ ላይ አነሳውታል። ከዛ በኋላ የቱ ጋር ነው የሞተው ክርስቶስ? የቱ ጋር ነው የተገደለው? አንቀጹ እኮ ፊት ለፊት ላይ ወደ ላይ አንስቼዋለሁ አለ። ከዛ በኋላ እነሱ ገደልን ብሎ ሲፈቅሩ በዛ ሰዓት ላይ እንዳይሞት እንዳይገደል አላህ ወደ ላይ አነሳው። ከላይ ከዛ በኋላ ወርዶ ነው ኢሳን የገደሉት ኢየሱስን። ከዛ በኋላ ከላይ ወርዶ ነው የሞተው። ድጋሚ ወደ ምድር መጣና ሞተ እንበል እንደዛ። ቆይ በጣም ነው እንደ አማርኛ የምትችሉት? ስታስቡ ጭንቅላታችሁ እንዴት ነው? እንደ አህያ ነው የምታስቡት? እንደ ከብት ነው ወይስ እንደ ሰው ነው የምታስቡት? አላህ አልተገደለም ወደ ላይ ያነሳውት ሲል እነሱ ደግሞ አይ አልገደሉትም ነው እንጂ ያለው አልሞተም አላለም። ምን ማለት ነው? ከላይ ድጋሚ መጥቶ ከዛ በኋላ ሞተ የሚል አንቀጽ አላችሁ? ማስረጃ አላችሁ? አገኛችሁ? እሺ እሱን ተውት። ሱረቱል ማርያም ላይ አምላካችን አላህ ምዕራፍ 19 ከቁጥር 32 ጀምራችሁ ስትመለከቱት ወለም የጀዐልኒ ጀባራን ሸቅያ ለእናቴ ማመፀኛ አላደረገኝም ይላል። ቁጥር 33 ላይ ሄደና ምን የሚል ነገር ታገኛላችሁ? ወሰላሙን ዐለየ ሰላም በእኔ ላይ ነው የውመ ውሊድቱ አለ በተወለድኩበት ቀን። ምንድነው ያለው? ሰላም በእኔ ላይ ነው መች ብለን ስንጠይቀው የውመ ውሊድቱ በተወለድኩበት ቀን። አንቀጹን በደንብ አድርጋችሁ ታረዱት።
በተወለድኩበት ቀን ስል ምንድነው? ኦልሬዲ ድርጊቱ ፓስት ቴንስ ነው፣ ያለፈ ድርጊት ነው። ሆኖ አልፏል፣ ተወልዶ አልፏል። ስለዚህ በተወለድኩበት ቀን ሰላም በእኔ ላይ ነዋል። ወየውመ አሙቱ በሚሞትበት ቀን፣ በሞትኩበት ሰዓት ሳይሆን በሚሞትበት ቀን። ድርጊቱ ፊውቸር ቴንስ ነው። ገና ወደፊት መጥቶ ይሞታል ክርስቶስ። እንዳልሞተ የሚያሳይ ማስረጃ ምንድነው? ወደፊት መጥቼ ይሞታለው እያለን ነው ክርስቶስ። ይመጣል በሚሞትበትም ቀን ወየውመ አሙቱ ወየውመ ኡብዐሱ ሐያ። እሱ ብቻ አይደለም፣ ወደፊት መጥቼ እንደ ሰው ልጅ ሞቼ እቀሰቀሳለሁና በሚቀሰቀስበትም ቀን ሰላም በእኔ ላይ ነዋል። ስለዚህ ክርስቶስ ወደፊት መጥቶ ይሞታል፣ ይቀሰቀሳል። ስለዚህ ክርስቶስ አሁን ደግሞ አልሞተም። ገብቷችኋል? ይሄንን ነው። ይሄ ኢቭን በመጽሐፍ ቅዱስ ራሱ ክርስቶስ አልሞተም። እንደሚታወቀው ዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 32 ካልተሳሰኩኝ ወይ ከቁጥር 32 ወይ ከቁጥር 42 አካባቢ ላይ አንቀጹን ሊሳሳት ይችላል። አይ ዶንት ኖ። ግን ምን የሚል ነገር አለ? ፈሪሳውያን ሊይዙት ሎሌዎችን ልኮ ነበረ። እነዛ ሎሌዎች ሊይዙት በመጡ ሰዓት ላይ ምንድን ነበር ያላቸው? ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት እናንተ ልትመጡ አትችሉም። እኔ ወደሚሄድበት እናንተ አትመጡም ሲላቸው ነበር። ክርስቶስ መች ተገደለ? የቱ ጋር ተያዘ? እናንተ እንደ አይሁዶች ውሸታም የሆናችሁ ክርስቲያኖች በክርስቶስ ላይ ዋሻችሁ እንጂ ድንበር አለፋችሁ እንጂ አይሁዶች ሐሰተኛ ክስ ሲከሱት ከአይሁዶች ጋር ተስማምታችሁ ክርስቶስ ሞቷል ተሰቅሏል ብላችሁ አማናችሁ እንጂ ክርስቶስ በራሱ እንደሚሰቀልና እንደሚገደል አያምንም ከናካቴው። ለዚህ ነው ሎሌዎቹ ሊይዙት ሲመጡ ሊገሉት ሲፈልጉ ትፈልጉኛላችሁ አታገኙንም እኮ ነው ያላችሁ። እኔ ወዳለሁበት እናንተ ልትመጡ አትችሉም ነው ያላችሁ። መች ተገደለ ክርስቶስ? አይ ተይዞ ተገድሏል ካልከኝ ክርስቶስ ራሱ ውሸታም ነበር ማለት ነው። በመጽሐፍ ቅዱስ ተይዞ ተገኝቶ እየተገደለ እንዴት ነው ትፈልጉኛላችሁ አታገኙኝም ብሎ ለምን ይዋሻል? ክርስቶስ ውሸታም ነው ትለኝ ነው? በአንድ ምላስ ሁለት ራስ። ስለዚህ እባካችሁ ቅላቅል የሆነና ጅላጅል የሆነ ወሬ አታውሩ። ማስረጃ አለን እንሞግታለን ብትሉ እኮ አይተናችኋል። ግን የምትሞግቱበት እውቀት ስለሌላችሁ ጅላጅል የሆነ ወሬ ባታወሩ አሪፍ ነው። ቪዲዮ ባረዝም ብዙ ነገር ላነሳ ይችላል ነበርኩ። ሰላም አለይኩም።